ዛሬ ሂጃብ ተብሎ የሚለበሰው ወላሂ ሂጃብ አይደለም። አንገትን መጠቅለል ከዛ በኋላ ራስን ችላ ማለት ሂጃብ ለበስኩ እንዳያስብላችሁ እህቶች፣ ይሄ አይደለም ሂጃብ። ይሄ አይደለም ሂጃብ። ሂጃብ ይሄ ነው እንዴ? እችል ማለት ነው። ከዛ በኋላ ማሻአላህ ነው ወላሂ አይደለም። ከዛ በኋላ እናት ምን ትላለች? ወይኔ ልጄ እኮ እንደ ከሌ ልጅ ሂጃብ ብትል አንቺ ለብሰሻል አሳይተሻል። አላህ በሚፈልገው ማለት ነው ራስሽን ቀርጸሽ ለልጅሽ ማለት ነው ተምሳሌት ሆነሻል። ያን ካልሆንሽ ልጅሽ ሂጃብ እንድትለብስ ማለት ነው ምኞት ነው። ምኞት ደግሞ ዲን መሆን አይችልም። እኛው ስራውን እንጀምር። እንዲሆነ ልጅቴ እንዲሆነች ከማለት ሁሉን ነገር በልጆች ላይ ብቻ ክሱን አስቀምጠን ማለት ነው ለራሳችን ነፃ ለማውጣት አንሞክር። ስራ 4 ሰዓት ከምንሰራ ለልጆቻችን ማለት ነው ቤት መተን ጊዜ እንስጣቸው። እሷም ስራ አለኝ ብላ ከምትሄድ ማለት ነው ባሏ ይስራ፣ ሐቁ የባሏ ነው። ቤት ተቀምጣ ማለት ነው ልጆቿን ታሳደግ። እምቢ ብላ አይ ብላ ወጣ የምትሄድ ከሆነ ወላሂ ከአላህም ተጣልታ የባሏንም ማለት ነው ሐቅ እያፈረሰች ነው። ይሄን ተቀበሉ እህቶች። ሸሪዓ ጫውታ አይደለም። ሸሪዓ ጫውታ አይደለም። ባልሽ አትስሪ ተቀመጪ ልጆችን አሳድጊ ካለሽ አይ ያለንበት የእኩልነት ሀገር ነው። እኔም ሞትቼ መስራት አለብኝ። የኔም ኪስ ያንተ ኪስ እንደሞላ ሁላ መሙላት አለበት። አንተ የምትፈልገውን ነገር ሁላ እኔም ማድረግ አለብኝ ብለን አምፀን የምንሄድ ከሆነ መጀመሪያ ውጊያ ከአላህ ጋር ነው፣ ሁለተኛ ደግሞ ከባል ጋር ነው። ይህን ስል እናንተ ወንዶች ነፃ ወጣችሁ ማለት አይደለም። እህቶቼን ብቻ አይደለም እየከሰስኩ ያለሁት። ከዚህ ቀደምት የነበሩ ዓሊሞች እንደነ ሸይኹል ኢስላም ተይሚያ፣ እንደነ ኢማሙ ነወዊ፣ እንደነ ኢማሙ አህመድ ወገይሪ ሚን ኪባሩል ዑለማ ዛሬም ደረጃ ሊደርሱ የቻሉት እናቶቻቸው ማለት ነው ጊዜ ሰጥተው የመጀመሪያ መድረሳን ማለት ነው ቤታቸው ስላረጉ